በአዲስ አበባ ወንዝ ሲሻገሩ ከነበሩ ሰዎች መካከል ከፍተኛ ዝናብ ተከትሎ በመጣ ጎርፍ የአራቱ ህይወት አልፏል። በትናንትናው ዕለት ንፋስ ስልክ ክፍለ ከተማ ሀና ማርያም እየተባለ በሚጠራው አካባቢ ወንዝ ሲሻገሩ ከነበሩ 11 መንገደኞች መካከል አራቱ በጎርፍ ተወስደዋል። ከአደጋው ሰለባዎችም የሁለቱ አስከሬን ሲገኝ የአባትና ልጅ አስከሬን ግን እስካሁን ድረስ አልተገኘም። በተመሳሳይ ከትላንት ወዲያ ቦሌ ክፍለ ከተማ ወረዳ 7 በተለምዶ ጃክሮስ አካባቢ አንዲት ሴት ጠዋት 3 ሰዓት ላይ በጎርፍ ተወስዳ አስከሬኗ እስካሁን አልተገኘም። የአዲስ አበባ የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን የህዝብ ግንኙነት አቶ ንጋቱ ማሞ እንደዚህ አይነት አደጋ ከባለፈው ዓመት ጋር ሲነጻጸር ከፍተኛ እንደሆነ ባለፉት 3 ዓመታት ከጎርፍ አደጋ ጋር ተያይዞ የሞቱት 7 ሰዎች እንደነበሩ ዘንድሮ ግን በክረምቱ መጀመሪያ ላይ በዚህ ሁለት ተከታታይ ቀናት ብቻ የ5 ሰው ህይወት ማለፉን ተናግረዋል። አቶ ንጋቱ አያይዘው መጪው ሐምሌና ነሐሴ ከፍተኛ ዝናብ የሚጥልባቸው ወቅት ከመሆናቸው ጋር ተያይዞ ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። ዘገባው የፍሬው ታደሰ ነው። የፌደራል ህብረት ስራ ኤጀንሲ በሚፈልገው መጠን ብድርን የሚደፍር ትውልድ መገንባት አልተቻለም ሲል በሌላ በኩል ከአጠቃላይ ተጠቃሚዎቹ 80% ለመበደር ዓላማ የሚመጡ ሆነዋል። ነጋሽ በዳዳ ዘግቦታል። የዜጎች ቀጣይ እድገት ሊመዘገብበት የሚችለው ቅድመ ቁጠባን በማዳበር ለሚፈልጉት ዓላማ ማስፈጸሚያ ብድር መውሰድ ነው ሲሉ የፌደራል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ኡስማን ስሩር ይናገራሉ። ይሁን እንጂ ህብረተሰቡ በቅድሚያ ቆጥቦ መበደርን ይፈራል ሲሉ ተናግረዋል። አሁን ያለው ትልቅ ችግር ከዚህ ቀደም መሰረታዊ ችግር የነበረው ሰዎች ብድር ለመበደር ነው የነበረው። ማለት ብድርን መፍራት ተበድሬ ነገ ለቤተሰቤ እዳማ ነው ማትረፈው፣ ለቤተሰቤ ችግር ነው ማወርሰው፣ እኔ የሆነ አደጋ ቢደርስብኝ የሚል ስጋት የነበረው አሁን ይህን ስጋት የሚቀርፉ በርካታ ነገሮች ተጀምረዋል። በአዲስ አበባ ከተማ ከሚገኙት የህብረት ስራ ማህበራት መካከል አዋጭ የገንዘብና ብድር ተቋም አንዱ ሲሆንም ተቋሙ እስከ መጋቢት 30 2009 ዓ.ም ድረስ 4893 አባላትን ማሰባሰብ ችሏል። ከዚህም ውስጥ 457 አባላትም ለቤት መግዣና 338 ያሉ ደግሞ ተሽከርካሪ ለመግዛት የተበደሩ ናቸው። የቁጠባ ባህሉ በአገር አቀፍ ደረጃ መሻሻል ማሳየቱን በተለያዩ አጋጣሚዎች ይፋ ቢደረግም የተናጠል ቁጠባው አሁንም እድገት ማሳየት አለመቻሉን የፌደራል ህብረት ስራ የፋይናንስ ህብረት ስራ ማህበራት ልማት ዳይሬክተር የሆኑት አቶ ብርሃኑ ዱፌራ ለዛሚዝ 90.7 ኤፍኤም ተናግረዋል። ቁጠባ ባህሉ ተሻሽሏል ብለን ስንል የተናጠል የአባላት የቁጠባ መጠኑ አላደገም። ቁጠባ የኢንዲቪጁዋል ወይም የግለሰብ ቁጠባ ካላደገ ደግሞ ለብድር ሊሆን የሚችል ገንዘብ ማግኘት አስቸጋሪ ይሆናል ማለት ነው። ስለዚህ አሁን በምናይበት ጊዜ በእኛ ሀገር ተጨባጭ ሁኔታ የቁጠባ ባህል የግለሰብ ቁጠባው ልዩነቶች አሉ። ከቦታ ቦታ ከተማና ገጠር ልዩነት አለው። ኢቭን በግለሰብም ደረጃም ደግሞ ስትመጣ እንደየህብረተሰቡ አኗኗር ልዩነቶች አሉ። ስለዚህ በአሁኑ ጊዜ እየተገናኘ አይደለም። የብድር ፍላጎቱና የቁጠባ እንትኑ እየተገናኘ አይደለም። በጣም ህብረተሰቡ በተሰራው ስራ በአሁኑ ጊዜ ገንዘብን ተበድሮ ስራ ላይ አውሎ በመመለሱ ላይ የመጡ በርካታ የሚባሉ ተሞክሮች አሉ የመጡ አሉት። ግን የግለሰብ ቁጠባ በዛው ልክ እያደገ አይደለም። የተበዳሪውን ማህበረሰብ ስጋትና ፍራቻ ለመቀነስ አዳዲስ አሰራሮች እየተዘረጉ ነው የሚሉት አቶ ኡስማን ስሩር በርካታ ገንዘብን ሰብስቦ በባንክ ማስቀመጥ ሳይሆንም ለብድር አቅርቦት በማቅረብ ላይ ችግር በመኖሩ በሌላ በኩል የተበዳሪውን ፍላጎት ማርካት አለመቻሉን ይናገራሉ። የአነስተኛ መጠን ዋስትና የተጀመረበት አግባብ አለ። ሁለተኛ ደግሞ ቆጥበው ተበድረው አልብተው ሀብት የፈጠሩ ውጤታማ የሆኑ አባላት አሉ። ይህን በማየት በርካቶች የብድር ፍላጎታቸው አድጓል። ለዚህ በቂ የብድር አቅርቦት የለም። አንዱ ትልቁ ችግር የሆነብን ያለው ብዙ ገንዘብ ሰብስቦ ባንክ መውሰድ ማይክሮ ፋይናንስ ማስቀመጥ ሳይሆን የብድር አቅርቦት ነው አንዱ ቁልፍ ማነቆ ያለው። በመሰረታዊና ዩኒየን የገንዘብ ቁጠባና ህብረት ስራ ማህበራት እስካሁን ድረስም 8.8 ቢሊዮን ብር ሲሰበሰብ 3.2 ቢሊዮን ብር ደግሞ ካፒታል ያስመዘገቡት ተቋማቱ አጠቃላይ ደምረም 12 ቢሊዮን ብር በእነዚህ የህብረት ስራ ተቋማት እየተንቀሳቀሰ ይገኛል። የብድር አገልግሎት ለማግኘት ግለሰቦቹ በቅድሚያ የሚፈልጉትን የብድር መጠን 25% ለተከታታይ 6 ወራትም መቆጠብ እንዳለባቸው ከተቋሙ ያገኘነው
መረጃ ያስረዳል። የተበዳሪዎችን መጠን በተመለከተ ከሚቆጥቡት በላይ ለብድር የሚጠይቁት ገንዘብ ይልቃል ለሚሉት ኃላፊው የብድር መጠኑ ከቆጣቢው ጋር ሲነጻጸር ምን ያህል ነው ለሚለው ጥያቄ አቶ ብርሃኑ ዱፌራ ተከታዩ ምላሽ ሰጥተውኛል። እሱ በጣም ልዩነት አለ። በጣም ልዩነት አለ። አሁን ለምሳሌ የግለሰብ የቁጠባ መጠን ከቦታ ቦታ ይለያያል። አሁን ቀደም እንዳልኩት ይለያያል። አቨሬጁ አሁን 3-4 እጥፍ ልዩነቶች አሉት። የሚበደር የብድር ፍላጎትና የቆጠበው ማለት ነው። የቆጠበው 3-4 ኢቭን 5 እጥፍ እንኳን ልዩነት የሚያመጣበት ሁኔታዎች አሉ። እንደንትኑ በእርግጥ ይሄ አሁን ለምሳሌ ወደ ከተማ ስትመጣ የሚፈልገው የብድር ቮሊዩሙ ከፍ ይላል። ቤት ለመግዛት ሊሆን ይችላል ወይም ቤት ለመገንባት ሊሆን ይችላል የሚፈልገው ወይም መኪና ለመግዛት ሊሆን ይችላል የሚፈልገው። ስለዚህ በዛው ልክ የሚፈልገው የገንዘብ መጠኑ ከፍ ያለ ነው። በሀገራችን ዘመናዊ የህብረት ስራ ማህበር ከተጀመረም ከግማሽ ምዕተ ዓመት በላይ ያስቆጠረ ሲሆን የህግ ድጋፍ አግኝቶ የተጀመረው በንጉሱ ዘመን ነው። ለመጀመሪያ ጊዜ የገበሬዎች የእርሻ ህብረት ስራ ድንጋጌ ቁጥር 44 ህዝባር 1953 ወጥቶ ስራ ላይ ሙሏል። ለዚህ ድንጋጌ መውጣት ምክንያት የሆነው በከተማና በገጠር የነበረው የኢኮኖሚና ማህበራዊ ችግሮችን ለማቃለል ሲሆን በከተማም የነበረው ስራ አጥነትን ለመቅረፍ ከገጠር ወደ ከተማ የነበረውን ፍልሰት ለማስቀረት በወቅቱ በመሬት ይዞታ ተነስቶ የነበረውን ተቋሞ ለመፍታት ዋና ዋና ምክንያቶች ናቸው። ኢትዮጵያ 120 ሶማሊያውያን እስረኞችን ለመልቀቅ ውሳኔ አስተላለፈች። የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ካየር በይፋዊ የትዊተር ገጻቸው ላይ መንግስታቸው ከኢትዮጵያ ጋር በደረሰው ስምምነት መሰረት 120 ታሳሪዎች ከስር እንደሚፈቱ ገልጸዋል። ከሚለቀቁት እስረኞች መካከል የሶማሊያ ሪፖርተር የሆነው ቦኮርካ ቦርታማ ይገኝበታል። ይህ ጋዜጠኛ ከሽብርተኝነት ጋር በተያያዘ እስር ተፈርዶበት ነበር። ጠቅላይ ሚኒስቴሩ እስረኞች እንደሚለቀቁ መግለጻቸውን ተከትሎ ብዙ ሶማሊያውያን በማህበራዊ የትስስር ገጾች ላይ ደስታቸውን እየገለጹ ይገኛሉ። በኢትዮጵያ የነበሩት እስረኞችም ወደ ሞቃዲሾ እንደሚሄዱ ተናግረዋል። ሶማሊያ በመቀጠል በህንድና ሲሼልስ የሚገኙ እስረኞቿን ለማስለቀቅ ፍላጎት አላት። አንዳንዶቹም የእስር ጊዜያቸውን ሊጨርሱ እንደሚችሉ ተገልጿል። ዘኢስት አፍሪካን ዋቢ በማድረግ ሚካኤል ጌታ ሰጠኝ ዘግቦታል። የህዝብ ማመላለሻዎች ተሳፋሪ ጭነው ወደ ነዳጅ ማደያ መግባት በህግ የተከለከለ ቢሆንም ህጉ ግን ተግባራዊ የሆነ አይደለም። የተለያዩ ተጠያቂ አካላትን ዛም ያነጋግሯል። ዘገባው የፍሬው ታደሰ ነው። በከተማው ከሚታዩ ችግሮች መካከል የህዝብ ማመላለሻ መኪናዎች እንዲሁም ሌሎች ተሽከርካሪዎች ሰዎችን ጭነው በነዳጅ ማደያ ውስጥ ነዳጅ መቅዳት በየቦታው የሚታይ ችግር ሲሆን ይህንን ለመቅረፍ ደግሞ በህግ የተደነገገ ነገር ይኖር ይሆን ወይ ብለን በአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ ኃላፊ የሆኑትን ኮማንደር ግርማን ተሰማን ጠይቀን የሰጡን ምላሽ ትክክል የተቀመጠ ነገር አለ። አሽከርካሪዎቹም ያንን ማድረግ እንደማይችሉ ያውቃሉም፣ እርምጃ የሚወሰድባቸውም አሉ። እንደ ችግር የሚታየው ግን ብዙ ጊዜ ተሳፋሪዎች መብታቸውን አለማስከበር ነው። መብታቸውን ደግሞ ማስከበር የሚችሉት ለህግ አስከባሪ ጥቆማ ሲሰጡ፣ መረጃ ሲሰጡ ነው። በዚህ ደረጃ ግን ይሄ ችግር ተፈጥሯልና እርምጃ ወሰዱ ተብሎ ብዙ ጊዜ መረጃ አይቀርብም። በትራፊክ ፖሊስ ቁጥጥር ብቻ ተመሳሳይ ችግሮች ሲገኙ እርምጃ ይወሰዳል። ከዛ ውጪ ግን በመረጃ ደረጃ ከህብረተሰቡ እንዲህ አይነት ችግር ተፈጥሯል እርምጃ ወሰዱ የሚል ጥቆማ ብዙ ጊዜ ስለማይሰጥ በጥቆማ ደረጃ የምንወስደው እርምጃ የለም። በራሳችን ግን ቁጥጥር ስናደርግ ከተገኘ ደንቡ ላይ በግልጽ የተቀመጠ እርምጃ ስላለ በሱ መሰረት እርምጃ ይወሰዳል ይቻላል። 208/2003 የወጣው ደንብ አለ። በዚህ ደንብ ላይ እርከን 3 ተራ ቁጥር 13 ላይ በግልጽ ተቀምጧል። ተሳፋሪን ጭኖ ነዳጅ የቀዳ አሽከርካሪ 120 ብር እንደሚቀጣ ደንቡ ላይ ተቀምጧል። ስለዚህ ጥፋቱ እርምጃ ያስወስዳል። ለሁለተኛ ጊዜ ሲመጣ ደግሞ በዛው ልክ የገንዘብ ጥፋቱም ጨምሯል፣ ሪከርድ ይያዝበታል። ስለዚህ በዚህ አይነት ጥፋት አዲስ በተሻሻለውም 395/2009 ላይ በተመሳሳይ እርከን 1 ላይ ነው የተቀመጠው ቁጥር 22 ላይ እዚህም ላይ ለመጀመሪያ ጊዜ 100 ብር ያስቀጣል፣ ለሁለተኛ ጊዜ ደግሞ 300 ብር እንደሚያስቀጣና 6 ነጥብ በሪከርድነት እንደሚያዝበት ነው ህጉ የሚያስቀምጠው። ስለዚህ በቀድሞውም አለ በአሁኑም በተሻሻለው ህግ ላይ አለ። ዞሮ ዞሮ የተሳፋሪዎችን ደህንነት ለመጠበቅ ታሳቢ ያደረገ ህግ ነው ይሄ። ነዳጅ ማደያ ላይ ተሳፋሪ ጭኖ ነዳጅ መቅዳት ማለት ተሳፋሪውን ለአደጋ ማጋለጥ ነው። እዛ አካባቢ የሆነ የግጭት የመኪና ግጭት የሆነ ነገር ቢፈጠር
የሚደርሰው ኪሳራ በጣም የከፋ ስለሆነ ይሄን ለመከላከል ሲባል ነው ህጉ ይሄንን ያስቀመጠው። ስለዚህ አሽከርካሪዎችም ይሄንን ነገር ይሄንን ህግ ማክበር ይኖርባቸዋል። ተሳፋሪውም ደግሞ መብቱን ማስከበር ይኖርበታል ማለት ነው። በመጀመሪያውም ሆነ በተሻሻለው ህግ መሰረት አሽከርካሪዎች ሰዎችን ጭነው ነዳጅ ማደያ ውስጥ መግባት እንደሌለባቸው ተቀምጧል። ታዲያ በዚህ ጉዳይ ላይ ያነጋገርናቸው የታክሲ ሹፌሮችና ነዳጅ ማደያ ውስጥ ስራ ላይ ያገኘናቸው ሰዎች ይህንን ምላሽ ሰጥተውናል። የስራ ድርሻዬ ታክሲ ሹፌር ነኝ። አዎ እንደ ትክክል እንደሆነ አውቃለሁ። የቅጣቱን ታሪፉን እንኳን ባላቅም ትክክል እንደሆነ አውቃለሁኛ። አዎ በትክክል ምክንያቱም ብዙ ጊዜ ማደያዎች ከ28 እስከ 30 ባለው ጊዜ ያው ታውቂያለሽ እንደማይኖር ነዳጅ። ስለዚህ አማራጭ የሌለሽ ጊዜ ጭነሽም ቢሆን ባገኘሽው አጋጣሚ ገባ ብለሽ ቀርተሽ የምትወጪበት ጊዜ አለ። ትራፊኮች እንኳን ማደያ አካባቢ ባሉበት አጋጣሚ ገብቶ የሚቀዳ ታክሲ ሹፌር ብዙ አለ። እኔ የማውቀው ግን የተቀጣ ይቻላል። የስራ ድርሻ የታክሲ ሹፌር ስልጭኛ አልገባም፣ ምክንያቱም ህጉም አይፈቅድም። ሰዎች ነው እዚህ አካባቢ ስልክ ሞባይል ማነጋገር እነዚህ የተከለከሉ ናቸው። እንደዚህ አድርገን ማላቀም እኔ እንኳን በፊት እንደው ሲናገር ስለምሰማ መመሪያውን እንጂ ሲቀጡ አይቻላቀኝ። እኔ ህጓው ጭኖ እዛ መግባት ክልክል ነው። አንድ ነገር ቢፈጠር ያው አደጋው ከፋ ነው እንደኔ ግምት። እንደዛ ስለሆነ ሰው ጭኖ ማደያ ውስጥ አይገባም። በቃ እንደዚህ ነው። በደንብ አቃል ነዳጅ ማደያ ሲመጡ መከለከል የተሻለ አማራጭ ይመስለኛል። መቅዳት አንዳንድ ሰዓት ቢነሳ አጋጣሚ ሲቀዳ ሰዓት ሊነሳ ይችላል። ብዙ አደጋ ሊከሰት ስለሚችል መከለከል ጥሩ አማራጭ ነው። ተሳፋሪዎችስ በዚህ ጉዳይ ላይ ህጉን ያውቁታል ብለን ለጠየቅናቸው ለዛሚ መልሳቸውን እንዲሰጥተዋል። በምንም ተአምር አላውቀውም። ዛሬ ካንቺ መስማቴ ነው። ግን እንደ ህግ ሳስበው በጣም አስፈላጊ ህግ ይመስለኛል። በርግጥ ሌላ ትርፍ ማለት ነው አይደለም ነዳጅ ማደያ። ስለዚህ እዚህ ላይ ድክመት አለበት ብዬ አስባለሁ። ቀጥሎ ደግሞ ተሳፋሪው ላይ የራሱ ሪስፖንሲቢሊቲ ኃላፊነት መወጣት አለ። አዋጅ ደረጃ አሁን የሚታወጁ አዋጆች በቅርብ እየሰማን ነው በኢቲቪ እንደዚህና እነኚህ አዋጆች እነኚህ አይነት ነገሮችም ላይ ቢተረጎሙ ሰው መብቱን ምክንያቱም ምን ያህል ህዝብ በትራንስፖርት እንደሚጠቀም እናውቀዋለን። ምን ያህል ህዝብ ከረዳትና ከሹፌር ጋር የተጣላ እንደሆነ እናውቃለንና መንገድና ትራንስፖርት ትልቅ ስራ እንኳን ይሄን ሌላ ስራ መሰራት ይችላልና እነኚህ ነገሮች ኃላፊነት ተሰምቶት ስራውን ቢሰራ ደስ ይለኛል። ይሄ ከማንም በላይ የመንገድና ትራንስፖርት ስህተት ነው። ችግር አለ ታክሲ ላይ በጣም ችግር አለ። በተለይ በጣም ችግር አለ። ይሄንን መንገድ ትራንስፖርት ሊያስተካክለው ይችላል። አሁን የሚመድባቸው ሰዎች ሁሉ እንትን አይደለም ጥለው ነው የሚጠፉት የሉም። በህግ ተቀምጠው በቸልተኝነትም ሊሆን ይችላል ባለማወቅ ችላ ብለን የምናልፋቸው ጉዳዮች መብታችንና ግዴታችን ሊሆኑ ይችላሉ። አሽከርካሪዎች ነዳጅ ማደያ ውስጥ ሰዎችን ጭነው መግባት ያለውን ችግር በአዲስ አበባ እሳትና ድንገተኛ አደጋዎች መከላከልና መቆጣጠር ባለስልጣን መስሪያ ቤት የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቱ ማሞ በዚህ ጉዳይ ላይ ምላሽ አላቸው። ይሄ ተሳፋሪ ጭኖ ወይም ደግሞ የቤተሰብ አባል ይዞ ወደ ነዳጅ ማደያ ነዳጅ ለመቅዳት የሚደረጉ ሁኔታዎች አሉ፣ በብዛት ይታያል። እና እንግዲህ አሁን እኛ እንደ ባለሙያ እንደዛ አይነት ነገር ትክክል አይደለም። ምክንያቱም እዛ ነዳጅ ማደያ አካባቢ እንደማንኛውም የመኪና ግጭት እዛ አካባቢ ግጭት ሲፈጠር በሰው ላይ ሊደርስ የሚችለው አደጋ በጣም ከባድ ነው። አንደኛው እሱ ነው። ሁለተኛ እዛ ነዳጅ ማደያ አካባቢ የሚከሰትን እሳት አንደኛ በቀላሉም ለመቆጣጠር እኛ ራሱ አይደለም ሌላው ህብረተሰብ እኛ ራሱ ለመቆጣጠር የምንቸገርበት ሂደት በጣም ከባድ ነው የሚሆነው። ስለዚህ በዚህ በተለይ ተሳፋሪ ጭኖ ነዳጅ መቅዳት እንግዲህ እዚህ ትራፊክ ህጉም ላይ ክልክል ተሳፋሪ ጭኖ ነዳጅ ጣቢያ ውስጥ መገኘት ከአደጋ አንፃር በጣም ከባድ ነውና ስለዚህ ህብረተሰቡ በተቻለ መጠን እንግዲህ አሽከርካሪዎች መቅዳት ያለባቸው ተሳፋሪ ከመጫናቸው በፊት ነው ይሄን ነገር ማከናወን ያለባቸው። በአጋጣሚም ደግሞ እየሰሩ ያለ ነዳጅ የሚያልቅ ከሆነ ሌሎች አማራጮችን መጠቀም እንጂ በፍጹም የተከለከለ ነው የሚሆነው። እንግዲህ እኛ ከሴፍቲ አንፃር ነው የምንነግርሽ። አንደኛው ይሄ ሌላ ሙሉ የቤተሰብ አባል ይዘው በተለይ ህጻናቶችን አሳፍረው ነዳጅ ማደያ ውስጥ የሚገቡ እንደዚህ አውቶሞቢሎችም አሉና ምናልባት እዛ አካባቢ የሚፈጠረውን አደጋ ለመቆጣጠር
ለመቆጣጠር በጣም ከባድ ስለሆነ በተቻለ መጠን ይህ መደረግ ነው ያለበት። እንግዲህ ህጉ ላይ የሚከለክል ከሆነ ትራፊክ ፖሊሶች ይህን መቆጣጠር ያለባቸው ነው የሚመስለኝ። ከሁሉ በፊት ግን ራሱ አሽከርካሪዎቹ አደጋው ቢደርስ የመጀመሪያ ተጎጂ እነሱ ስለሆኑ በዚህ መንገድ ይህንን መከላከል ነው ያለባቸው። ከዚህ ጋር ተያይዞ የደረሰ አደጋ ይኖር ይሆናል ብለን ህዝብ ግንኙነቱን ጠይቀን ለዚህም መልስ አላቸው። ከዚህ በፊት ከኤራ አካባቢ እንደዚህ አይነት የእሳት አደጋ ገጥሞ ምናልባትም 2 ቀን የፈጀበት ሂደት አለ አደጋውን ለመቆጣጠር ምናልባት በሰው ላይ የደረሰ ጉዳት ባይኖርም። ስለዚህ አሁን ነዳጅ ማደያዎች ደግሞ በየቦታው እየተከፈቱ ስለሆነ በተቻለ መጠን አሽከርካሪዎች ህዝብ ከመጫናቸው በፊት ነዳጃቸውን መቅራት ያስፈልጋል። እየተጠቀሙም እያለ በአጋጣሚ ቢያልቅ ተሳፋሪ አውርደው ነው መጫን ያለባቸው። ህብረተሰቡም በተቻለ መጠን እንግዲህ ከህይወት የሚበልጥ ነገር ስለማይኖር በዚህ ሁኔታ ውስጥ ወደ ነዳጅ ማደያ ከገባ ተሽከርካሪ ውስጥ በመውረድ ራሱንም ማድረግ ነው ያለበት። እንግዲህ እዛ ጋር የሚፈጠረው ነገር በጣም ከባድ ስለሆነ ማለት ነው። እያንዳንዱ ሰው የበኩሉን እንዲወጣ ኮማንደር ግርማ መልእክታቸውን ያሳስባሉ። ይሄንን መጠንቀቅ ካለበት ራሱ አሽከርካሪ ተሳፋሪ ጭኖ ነዳጅ ለመቅዳት መግባት የለበትም። ከገባ ደግሞ ተሳፋሪዎቹን ወደ ነዳጅ ማደያው ከመግባቱ በፊት አውርዶ ነዳጁን ጭኖ ተመልሶ ሲወጣ ተሳፋሪዎችን ጭኖ መሄድ አለበት እንጂ ተሳፋሪ እዛ ውስጥ እንደተቀመጠ እዛ ውስጥ ገብቶ ነዳጅ መቅዳት የለበትም የሚል አስተያየት ነው ያለኝ እኔ። በዚህ ደረጃ ተሳፋሪውም ራሱን ከማንኛውም አደጋ ለመከላከል መብቱን ማስከበር መቻል አለበት። በአካባቢው ላሉ የህግ አስከባሪዎች ጥቆማ ተሰጥተው በዛ ልክ እርምጃ ይወሰዳል ማለት ነው። ኮማንደሩም በአጠቃላይ ተግባራዊነቱን በተመለከተ በጣም ዝቅተኛ ትኩረት ተሰጥቶታል። ነገር ግን ይሄ ከፍተኛ ጉዳትን ያስከትላል። ለዚህም በጥፋት ደረጃ ከሌላው አይለይም። ነገር ግን ከሚደርሰው አደጋ ጋር ሲነጻጸር ትኩረት ሊሰጠው ይገባል ሲሉም መልእክታቸውን ለዛሚ ተናግረዋል።